ዘር አባዥ ድርጅቶች የተሻለ ዋጋ በሚያወጡ የምርት አይነቶችን በማባዛትና በማሰራጨት አገልግሎታቸውን ሊያሰፉ እንደሚገባ የግብርና ሚኒስቴር ገለጸ። የኢትዮጵያ ዘር አምራቾችና አቀነባባሪዎች ማህበር ዓመታዊ ጉባኤውን አካሂዷል። ዝርዝሩን ያዘጋጀው በቀለ ተመስገን ነው። የግብርና ምርትና ምርታማነትን ለማሳደግና አርሶ አደሩን የዘመናዊ ቴክኖሎጂ ተጠቃሚ በማድረግ ውጤታማ ስራዎች ተመዝግበዋል። በተለይ ደግሞ ጥራት ያለው ዘር በተፈላጊው ጊዜና ቦታ በተመጣጣኝ ዋጋ ለአርሶ አደሩ እንዲደርስ በመደረጉ የግብርና ሚኒስቴርን ወክለው በጉባኤው ላይ የተገኙት አቶ ተሾመ ላቀው በሀገር አቀፍና በክልል መንግስታዊ ዘር አምራች ድርጅቶች የሚቀርበው ዘር በቂ ባለመሆኑ በዘር ማባዛት ላይ የተሰማሩ ባለሀብቶችን ማጠናከር ትኩረት የሚሰጠው ተግባር ነው ብሏል። ዋነኛው የዘር አቅራቢ የመንግስት ድርጅትን ያሉት አቶ ተሾመ የግሉ ዘርፍ በዘር ማባዛትና ማሰራጨት ላይ ትኩረት ሰጥቶ መስራት እንደሚገባው ማሳስቧል። የሀገሪቱ የዘር ፍላጎትና አቅርቦት አንጻር ሲታይ ምንም ያህል ጥረት ቢደረግ በማዕከልና በክልል መንግስታዊ ዘር አምራች ድርጅቶች የሚቀርበው የዘር መጠን በቂ ስለማይሆን በዘር ማምረትና ግብይት ስርዓት ላይ የሚገኙት ባለሀብቶች በከፍተኛ ደረጃ ማደራጀትና ማጠናከር ለነገ የማይባል ጉዳይ ነው። የግሉ ዘርፍ እስካሁን ትኩረት አድርጎ የሚሰራው በዲቃላ በቆሎ እንዲሁም በአንዳንድ የቅባት እህሎች አትክልትና አበባ ላይ ብቻ መሆኑንም ተናግረዋል። የኢትዮጵያ ዘር አምራቾችና አቀነባባሪዎች ማህበር ሰብሳቢ አቶ መላኩ ታደሰ በበኩላቸው ማህበሩ በዘር ምርት ላይ የተሰማሩ ድርጅቶችን አቅም በመገንባትና በጋራ ተደራጅተው የሚፈለግባቸውን አስተዋጽኦ እያበረከቱ መሆኑን ተናግረዋል። በጥራት አምርቶ ለገበሬው ለማድረስ ዕውቀት ይፈልጋል፣ ችሎታ ይፈልጋል። ከዚህ በፊት ከመንግስት መጋዘን ነበር የሚወስደው ገበሬ። አሁን ግን ያ እየቀረ ነው። በብዛት ገበሬ ጋር እየተሄደ ነው፣ እየቀረበው ነው ለገበሬው። ያ ማለት እነዛ ሰዎች እየሰለጠኑ ናቸው። በወረዳ ሌብል በቀበሌ ደረጃ እየሰለጠነ ዘር እያዘሄደ ያንን ይሰራል። እንደገና ደግሞ የሚያመርተው ካመረተ በኋላ ያን ያመረተውን ደግሞ ገበያ የማፈላለግ ከገበያው ጋር ደግሞ የማቀናጀት ነገር አለ። በጉባኤው ላይ የዘር ጥራትና አቅርቦትን በተመለከተም የተለያዩ ጽሑፎች ቀርበው ውይይት ተደርጎባቸዋል።